ሰላም እንዴት ናችሁ? የተወደዳችሁ የሚስተር ደሶቼን ቤተሰቦች ሰላም ናችሁ? እንዴት ናችሁ? እኔ ያለሁላችሁ። ዛሬ እንደምታዩት ቤት ብቻዬን ቁጭ ብያለሁ። ሚስቴ ለስራ ወጥታለች፣ እኔ ቤት ነኝ ዛሬ። ልጅም ትምህርት ቤት ሄዳለች። ብቻዬን ቁጭ ብያለሁ እና ዛሬ ጸጥ ብዬ እነሱ እስከሚመጡ ከምጠብቃቸው ለምን ሚስቴን ሰርፕራይዝ አላረጋትም? ሰርፕራይዝ አላረጋትም ብዬ አሰብኩኝ እና እንዴት ነው ሰርፕራይዝ ማረጋት? እንጀራ ጋግሬ ልጠብቅ አስቤያለሁ። ምን ታስባላችሁ እናንተ? ባል እንጀራ ሲጋግር ኢስ ኖርማል፣ በዘመናዊ ዓለም ኖርማል ነው። ኪችን ውስጥ ባል ገብቶ እናቴ ወይ እህቶቼም ቢሰሙ ጉዴ ነበር። አንተ ወንድ ልጅ አይደለህም? ምንድነው ኪችን የሚያርመጠምጥ ምናምን ይሉኛል። ግን ኢስ ኖርማል፣ ወንድ ልጅ ለቤቱ ምንም ያደርግ ምንም ችግር የለውም ብዬ አስባለሁ። ስለዚህ ዛሬ ሚስቴ እስክትመጣ ድረስ እንጀራ ጋግሬ ማለት ነው። እሷ አይ ቲንክ በየ3 ቀኑ በየ4 ቀኑ ነው የምትጋግረው መሰለኝ እና 10 እንጀራ ምናምን ነው የምትጋግረው። ልክ እንደሷ እኔም 10 እንጀራ ጋግሬ እሷ እስክትመጣ ጠብቃታለሁ እና ስትመጣ በጣም ሰርፕራይዝ ትሆናለች ብዬ አስባለሁ እና ይህንን የመጋገሩን ፕሮሰስ አብረን እናያለን። በተረፈ መጋገር ላይ ፐርፌክት አይደለሁም። በተረፈ ቤተሰብ በእኔ እንጀራ ፈታ እያላችሁ ሰብስክራይብ፣ ላይክ እያደረጋችሁ ደግሞ በምታዩት ነገር ኮሜንት እየጻፋችሁ ኢንጆይ አድርጉ፣ ዘና በሉ። አሁን ቀጥታ ከሚስተር ደሶቼን ጋር ወደ ኪችን ሌትስ ጎ። ኪችን ገብተናል። እንለኩሳለን። ከዛ ትንሽ ደቂቃ ይቆያል። እናስሳለን። የምናስሰው ኦኬ፣ እዚች ጋር ሚስቴ እንደምታረገው እዚች ጋር ቀባ እናረጋትና እያያችሁ በደንብ እያያችሁ ወደ ግራ አይታሰስም። እሺ እናቴ፣ ምክንያቱ ለምን እንደሆነ በረከቱ ይጠፋል። ወደ ቀኝ አስስ ትለኛለች። ስለዚህ ወደ ቀኝ ነው የሚታሰሰው። ከዛች እንደዚህ ቁጭ ትልና እዚች ጋር 2 1 2 እንግዲያስ በስመ አብ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደዚህ ነው እንግዲያስ የታላቅ ሚስተር ደሶቼን እንጀራ እንደዚህ አያችሁ። እንግዲያስ እንጀራ የጋጋሪ ልጅ ነኝ ብያለሁ። እናቴ ስትጋግር እያየሁ ነው ያደግኩት። ስለዚህ እንጀራ መጋገር ለእኛ ቀላል ነው። ሚስቴም ልጄም ሰርፕራይዝ ትሆናለች። ወንዶች አንዳንዴ ራሳችሁ ዝም ብላችሁ አትቆልሉ። በቃ እኔ ባሉ ካብላችሁ ዝም ብላችሁ ሶፋ ላይ ተቆልላችሁ ራሳችሁን አትቆልሉ። ጋሩ እንደዚህ ዝቅ ብላችሁ ጎንበስ ብላችሁ እንደዚህ ከኔ ተማሩ እና ይህን ይመስላል። እንደዚህ እንጋግራለን። 10 እንጀራ ነው የምጋግረው። 10 እንጀራ ለእኛ አይ ቲንክ ለ3 ቀን ምናምን ይበቃናል ማለት ነው። ይህንን የማደርገው አንደኛ ሚስቴን ሰርፕራይዝ ለማድረግ፣ ሁለተኛ ወንዶችን ለማስተማር ነው። ብዙ ባሎች አውቃለሁ ካልሲያቸውን ፓንታቸውን ራሱ ያጡ ጊዜ ያ መሆን የለበትም። ሚስቶቻችሁን እንደዚህ ዝቅ ብላችሁ በሁሉም ነገር ማገዝ አለባችሁ። ባሎች ከኔ ተማሩ፣ ለርን ፍሮም ሚ። አቤት ምን የመሰለ እንጀራ! ውይ እንጀራ ለምጠላዎችን የማውጣቷን ፕሮሰስ ነው። እጄ በጣም ለስላሳ ነው እና ብዙ ጊዜ ያቃጥለኛል። ዚስ ጫፍጫፉ ማይ ማዘር እንደዚህ ታደርግ ነበር። ሚስቴ ግን ምንም አትጠቀምም። በቃ እጇ ድንጋይ ነው ባለ ላጣርጋ ነው የምታነሳው። እንዴት እንደማያቃጥላት አይሆነው። ኦኬ
እዚች ላይ ነው የምፎክረው። ወዮ ወዮ እና ቸገር የለም። ብዙ ጊዜ እጄ ስራ አልለመደ። አያችሁ አይደል? ከዋል እዚህ ጋር ሳረጋዴ አያችሁ አይደል? ምን የመሰለ እንጀራ አያችሁ አይደል? እንደዚህ ነን እኛ። እንግዲያውስ እንዴት ነው ብቃቴ? በመጀመሪያ እንጀራ ታምራለች አይደል? ይህን የመሰለች እንጀራ ጋግሬያለሁ። ይቅርታ፣ አሁን ወደ ግራ ዞርኩኝ። ወደ ግራ አይዞርም እንጀራ። ተማሩ ወንዶች ከኔ። በረከት ይሰርቃል። ወደ ቀኝ ነው። ከዛ በኋላ ፕሮሰሱን እንደግመዋለን። ሰርኩሎን ግብዳ ነው የምጋግረው። እኔ በነገራችን ላይ መካኒካል ኢንጂነር ነኝ። ክብ መስራት ለእኔ ተራ ነገር ነው። አያመን ኢንጂነር ማታውቁ ሚስተር ደሶችን ኢንጂነር ነው። መካኒካል ኢንጂነር ፋዘር ኦፍ ድሮይንግ። ክብ መስራት ለእኔ በጣም ቀላል ነው። በነገራችን ላይ ይህንን ስጋግር አንድ ምፈራው በጣም ምፈራው ጉዳይ አለ። ጓደኛዬ ነበረ፣ ማከብረው ጓደኛዬ ነው። ምንድን ነው ያለኝ? አንዳንዴ ሴቶች ስራ ከሰራ ካገዝካቸው ያንን ህግ ያደርጉታል። አንዴ ያን ነገር እነሱን ለማገዝ ብለህ ካረክ ሁሌ ያንን ነገር እንድታደርግ ይፈልጋሉ እና ህግ ያደርጉብሃል ብሎ ነበር። እና በነገራችን ላይ አሁን እየፈራሁ ነው ይህን ነገር ህግ እንዳታደርግብኝ፣ በየቀኑ እንጀራ ጋግረህ ጠብቀኝ እንዳትለኝ እየፈራሁ ነው። ምክንያቱም ችግር የለም በየቀኑ እንጀራ ብጋግር፣ ግን ወንድ ልጅ በየቀኑ እንጀራ ከጋገረ እሷስ ምንድን ነው የምትጋግረው? ደስ አይልም። ሳምታይምስ ባግዝ ምንም ችግር የለውም፣ ግን በየቀኑ እንጀራ መጋገር አልፈልግም። ስለዚህ ህግ እንዳታደርግብኝ እየፈራሁ ነው። የሆነ ጊዜ ላግዛት ብዬ ካልሲዎቼን ልብሶቼን ምናምን አጠብኩና ከዛን ቀን ጀምሮ እኔም ካልሲ ልብስ ምናምን ማጠብ አቆመች። ከሰዎችን ይወዳል፣ ችግር የለውም ባጥብ ችግር የለውም። መጀመሪያ ግን ደስ ብሏት ነው የምታጥብልኝና የፍቅር መግለጫ ይመስለኝ ነበር። ያንን ስታጥብልኝ ምናምን ደስ ይለኝ ነበር። ከዛ አንተ ተብላ ስትወልኝ የሆነ የጠላችኝ ይመስለኝ ነበር እና ይሄም ነገር ህግ እንዳይሆንብኝ እየፈራ ነኝ። ክብራትና ክብራት እና ሴት ልጅ ጥፊ እንኳን ካስለመድካት ያ ነገር ህግ ይሆናል። ምንም ስራ ሰርተ አግዘ ካስለመድካት ያ ነገር ህግ ይሆናል ይባላል እና እንጀራ መጋገሩ ህግ እንዳይሆንብኝ እየፈራሁ ነኝ። እና ወንዶች ባሎች ካላችሁ ምን ትላላችሁ? ይሄ ነገር እውነት ነው? እስቲ እንጀራው እንዳያደርግ እነዚህ ወሬ ሳበዛ የሚገርም እንጀራ ጋግረናል። የሚገርም በአሁኑ ጨምሯል ብቃቴ። ባሎች ምን ሆኖ ነው ሚስተር ደሱ እንደዚህ ኩሽና የሚርመጠመጠው እንጀራ የሚጋግረው? እንጀራ አይደል እንዴ? ተከብሮ አይቀመጡ ልትሉ ትችላላችሁ። ስራ ክብር ነው። እንደዚህ ነው። በጣም ባለሙያ ነኝ ማለት ነው። እስከዛ እስቲ የጋገርኩትን እንጀራ እንቁጠር። ከማ 1 2 3 4 5 6 እንጀራ ጋግረናል። 4 ነው የሚቀረን ማለት ነው። 4 እንጀራ እንጋግራለን። ሚስተር ደሱ ባለሙያ ነው። ሚስተር ደሱ ባይዘይ በጣም ብዙ ሙያ አለው። ሌላው ሂስ ሜካኒካል ኢንጂነር፣ ሌላኛው
ሚስተር ደሱ ኤችኤንኢዝ ሞቲቬሽናል ስፒከር። ሞቲቬሽኑ በጣም አሁን ላይ እንሰራበታለን። ለጊዜው ቢዚ ሆኖ ነው። ሂስ ሞቲቬሽናል ስፒከር ሚስተር ደሱ ኤችኤን ኮሜዲያንም ጭምር ነው። ስታንዳፕ ኮሜዲዎችን ምርጥ ስታንዳፕ ኮሜዲ እየተጻፈ ነው። ለፋሚሊዎች ያቀርባለሁ፣ ለእናንተ አስተማሪ የሆነ። ሌላው ደግሞ ሚስተር ደሱ ኤችኤን ሰዓሊ ነው፣ የሚገርም ሰዓሊ ነው። ሌላኛው ደግሞ ሚስተር ደሱ ኤችኤን ጋጋሪ ነው። የሚገርም እንጀራ ነው እንደዚህ የሚጋግረው። እና ክብራት ያው ብዙ ሙያ የጥምር ሙያ ባለ ደግሞ ሌላ አንድ ቻሌንጅም አለኝ። ስታዩ ይሄ ሰውነት የቦርጭ ምናምን እየጨመረ ነው። ይህንን የማጥፋት እቅድ አለኝ። ሰውነት ነው ብላችሁ ያው ለምሳሌ በጣም የሚያናድደኝ በቃ አሁን የመሰለ ሰው እንደዚህ አይነት በርሜል ቅርጽ ይህንን ቅርጽ አስተካክዬ አዶናይ ቲክቶከሩን ታውቃላችሁ አይደል? እሱ ሰውነቱን ሲያስተካክል አይቼ በጣም ነው ኢንስፓየር የሆንኩት። እውነት ለእኔ ትክክለኛ ሞቲቬሽናል አነቃቂ አዶናይ ነው። የእሱን ሰውነት ያንን ቦርጩን ሲያጠፋ ያንን ፊቱን ሲያስተካክል አይቼ በጣም ኢንስፓየር ሆኛለሁ። እኔም እንደዛ ይህንን ሰውነት አስተካክዬ ቀጭን ልጅ ነው መሆኑ ታያላችሁ። ቀጭን ሸንቃጣ ሲክስ ፓክ ያለው ምናምን እና ወደ እንጀራችን ወደ እያበዛው ይችኛውን አደረግኳት። አሁን ባንዴ ነው ንቃት ምን ያህል ጨመረ። ክብራትና 9 እንጀራ ጋግረናል። አሁን የቀረን አንድ እንጀራ ብቻ ናት። የመጨረሻዋን እንጀራ ሳስስ ተመልከቱ። እንደዚህ ተመስጬ ነው በነገራችን ላይ መጋግረው ስጋግር። This is who we are. ስለዚህ ክብራትና ክብራን የዛሬው እንጀራ ጋገራችን ይህንን ይመስላል። ሚስቴ መታ ይህንን ስታይ አሳያችኋለሁ ጠብቄ። በጣም ሰርፕራይዝ ትሆናለች ብዬ አስባለሁ። በተረፈ የወላቤት ጠብ አድርጌ እየለፈለፍኩ እናንተንም እያዝናናው 10 እንጀራ ጋግሬያለሁ እና ወንዶች ፕሊዝ ከኔ ተማሩ። ራሳችሁን አትቆልሉ፣ አትቆለሉ። ዝቅ ብላችሁ ለቤታችሁ ስሩ። ስለዚህ ወንዶች ራሳችሁ ዝቅ አድርጋችሁ አንዳንዴ ለቤታችሁ እንደዚህ አይነት ስራ ስሩ ለማለት ነው። የዚህ ቪዲዮ ጭብጥ ይህን ይመስላል። ትንሽ ታይሚንጉን መጨረሻ ላይ ተሳስቻለሁ መሰለኝ። እንግዲህ የመጨረሻውን እንጀራ እንትን አያስፈልገኝም። ይሄ ምንድን ነው የሚባለው? የመጨረሻውን እንጀራ ያለ መሳቢያ እንደዚህ ነው። we are like this እና ክብራት ይህን ይመስላል ስራችን። ወደ ሚኒስትር ደስቶ እንደዚህ ጋግሯል። እስኪ እንጀራ ተጋግሯል። ሚስቴ እስክትመጣ 2-3 ሰዓት እንጠብቅና ምን እንደምትል እናያለን። አንዳንድ ሴቶች ከባድ ናቸው። መጣው ጓል ልትል ትችላለች። ምን አስበህ ጋገርከው? ምን አበደልኩብህ? እኔ ለማስወቀስ ነው ምናምን ብላ ጓል ልትል ትችላለች። ወይም ደስ ብሏት ዋው ብላ ሰርፕራይዝ ልትሆን ትችላለች። ሪያክሽኗን እናያለን። ክብራትና ክብራን የተወደዳችሁ የሚስተር ደሱ ኤችኤን ቤተሰቦች እንግዲያውስ ይሄን በሚመስል መልኩ ዛሬ 10 እንጀራ ጋግረናል። እስቲ አሁን ወደ ሳሎን ከማን ደካክሞኛል ትንሽ። ያው እሷ የምትመጣበት ሰዓት ደርሷል። ያው እንጀራ ጋግሬ ሀባቡን ቆርጬ እየጠበቅኳት ነው። ስለዚህ እስቲ ምን እንደምትል እናያለን። ወጣሽ በጣም ደክሞኛል ማለት
አልቦኝ ነው ታጥቤ ዛሬ አንቺን ሰርፕራይዝ ለማድረግ ሀባብ ቆርጫለሁ። ሀባብ ብቻ አይደለም ቤቱ ግን የሆነ ሽታ አለ። ሰው መጥቶ ነበር ቤት እንጀራ ጋግሬያለሁ። 10 እንጀራ ጋግሬያለሁ። እውነቴን ነው። አብሲትሽ እንዴት ጨመርክ? በቃ አንቺ እንደምትጨምር ይሆን አይጨመርኩት። ምን 10 እንጀራ ጋር አይጣፍጥም? እውነት አያምርም? አይ ገርሞኛል። ልጣልሽ አለሽ ደስ አላለሽም? በጣም ያው እቺን አዝረከረክ እንጂ ጎበዝ። እንዴት ተዝረከረክ? ሁለተኛ እኔ እንጀራ ጋግር። የፈራሁት መጣ። ለምን ነው የምጋግረው እኔ? እንደምን ማለት ፈልገሽ ነው? ዛሬ በጣም ደስ ብሎኛል ስለጋገርክ ሙያህንም ስላወቅኩ። ከአሁን በኋላ ደግሞ አንዳንዴ ያመኝ የለ ሲደክመኝ ምን ሲለኝ የራሴ እንጀራዋን ትጋግራለህ። አብሲት መጣሉ ደግሞ ችግር የለውም ለእኔ ተው። ኧረ እኔ አብሲት እጠላለሁ። እሱ እንዴት እንደጋገረ የሆነ ነገር እንደዚህ አይነት የተባረከ ባል እግዚአብሔር ስለሰጠሽ የሆነ ነገር በያቸውና ያው እንግዲህ መከራ ነው በቃ። ከአሁን በኋላ ደስ ብሎኛል በጣም በእውነት። ታሙ ግን አንቺ አልጋገርሽም ማለት እግዚአብሔር እኔ በእውነት በጣም ደስ ብሎኛል። በጣም ደስ ብሎኛል። በጣም ቴንክ ዩ ባለቤት። እሺ ነው ስለተቃጠልኩ ትንሽ ልብላ። በጣም ደስ ብሎኛል። በጣም ደስ ብሎኛል። አመሰግናለሁ ባለቤቴ። እውነቴን ነው። ቴንክ ዩ ዛሬ እውነት እኔም እስቲ ከእናንተ ጋር እኩል ቪዲዮን አያለውን። እስቲ ክብራትና ክብራን በተለይ ሴቶች እስቲ ባሎችን እኔም ሰብስክራይብ ላይክ በማድረግ ኮሜንት በመጻፍ አበረታቱኝ። ስለጋገርኩ እንግዲህ ባሎቻችሁ እንደዚህ እንደኔ ታዛዥና ጥሩ ጋጋሪ ባል እንዲሆኑ ከፈለጋችሁ ሰብስክራይብ ላይክ አድርጉ። ክብራትና ክብራን የዛሬው ቪዲዮአችን ይህንን ይመስላል። በሚቀጥለው ታይም በሌላ ቪዲዮ እስክንገናኝ ድረስ ባይ።